ውድ ቤተሰቦቼ ምርጥ መንዲ ማለት ነው። ማሻአላ ጣዕሙ እንዴት እንደሚጣፍጥ ስሩና ቅመሱት። እዚህ ጋር ማባያው ማለት ነው። ወላሂ በጣም ነው የሚጣፍጠው። ማሻአላ አሁን ነሮብ እና ሰላጣ ምናምን አላሳየኋችሁም ማለት ነው። እሱም አያስፈልግም። እንደዛ አድርጎ በጣም ነው የሚጣፍጠው። ቢስሚላህ በአፍያ በሉ። ምርጥ መንዲ ስጋው ራሱ አበሳሰሉ መልኩም በጣም ያምራል ማለት ነው። በጣም ቀይ አላደረኩትም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ ቻናሌ ተከታታዮች እንዲሁም ክርስቲያን ወገኖቻችን ሰላም ብያለሁ። እስኪ ዛሬ የዶሮ በርዝ አሰራር ላሳያችሁ ማለት ነው፣ ቀለል ባለ መልኩ ቤተሰቦቼ እና ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ ውድ ቤተሰቦቼ። አሁን እዚህ ጋር ሁለት ዶሮ በሁለት ቦታ ቆርጬ ጥጄዋለሁ ማለት ነው። እዚህ ላይ ምንድን ነው የምጨምረው? እዚህ ጋር አንድ ራስ ሽንኩርት ሁለት ቦታ ቆርጥ አድርጌዋለሁ። ቀረፋ አለን ማለት ነው። ሄል አለ፣ ሚስማር፣ እነኝህን እዚህ ላይ ጨምሬ በአንድ ላይ በስለዋለሁ ማለት ነው ውድ ቤተሰቦቼ እና ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። አዲስ ጀማሪ ነኝ። ዶሮ በሩዝም ለምሰራው አስተያየት ኮሜንት ጻፉልኝ። አሁን እዚህ ላይ የሞቀ ውሃ ማለት ነው፣ የፈላ ውሃ እንደዚህ እንጨምርበታለን። እዛ ክድና አድርገን ይመስላል ማለት ነው። ሽንኩርት ትልቅ ራስ አንድ ነው ያደረኩት። እኔ ዶሮውን ሽታ እንዲጣፍጠው አብሮ ይበስላል፣ ግን በኋላ ውስጥ ሰራ ደግሞ ታያላችሁ። ውሃችን እንዲህ ፍልት ማለት አለበት። ያኔ ዶሮአችን ላይ የምንጨምረው ማለት ነው። አሁን ስጋ እንደዚህ ፍልት ሲልልን ጨዋችንን እንጨምራለን። ይሄ ምስማሩ ሄሉ ሽንኩርቱ ምናምን ሽታውን እንዴት እንደሚያጣፍጠው ማለት ነው። እንደዚህ ብስል ስጋው በኋላ ሲጠብሱት ይጣፍጣል። እዚህ ጋር ወዶቼ የማይፋጀው ቃሪያና ሽንኩርት ነው። ትንሽዬ ዘይት አድርጌ እንትን እያልኩት ነው ማለት ነው። ይሄንን ብዙ ያኔ ቃል እስከሚል ድረስ አልጠብቀውም። ትንሽ ሞቅ ካለልኝ እዛ ከሙን አለኝ እዚህ ጋር ከሙን እንጨምራለሁ። ትንሽ ነው ሞቅ የማደርገው፣ ምክንያቱም አውጥቼ ስለሚፈጨው ማለት ነው። ሩዝ ማባያ ትንሽ ነው ሞቅ ማለት ያለበት እና እንደዚህ ጠበስ ተደርጎ ሲፈጭ ምርጥ ይሆናል ማለት ነው።
እዚህ ጋር አንድ ማንኪያ ነጭ ሽንኩርት ጨምሬያለሁ ማለት ነው። ውድ ቤተሰብ እዚህ ጋር ቲማቲም ቆርጬ ያለው ልፈጨው ነው ማለት ነው። እዚህ ጋር ያን ሞቅ ሞቅ ያደረኩት ሽንኩርትና የማይፋጀው ቃሪያ ማለት ነው። ትንሽ ከሙን አድርጌ አሁን ይሄንን በአንድ ላይ ፈጭቼ ያሳያችኋለሁ ማለት ነው። ይመስላል ሲቀላቀል በአንድ ላይ ይሄን ይመስላል። አሁን ልፈጨው ነው ማለት ነው በአንድ ላይ